ብስራት ቦሌ መስቀልማ ቅዱስ ገብርኤል ቤተክርስቲያን ታኅሳስ 10 የታቦቱ የከበረበት ቀን ነው። ከዚያ ቀደም ብሎ ህዳር 29 በዛፍ ስር ነው። ምንም ቦታ የለም ነበር። ምንም በሌለበት ቦታ ላይ ሰንበት ትምህርት ተመስርቷል ማለት ነው። ሰንበት ትምህርት በእግዚአብሔር ፍቃድ እንግዲህ በዚህ ቀን እንደተመሰረተ ይናገራል ማለት ነው። ከዚያ ቀን ጀምሮ ቤተክርስቲያን ካሏት መንፈሳዊ አገልግሎት ክፍሎች አንዱ በመሆን በታማኝነት እያገለገለ ይገኛል። ላለፉት 4 ዓመታት በቃለ ዓዋዲው በተሰጠው መተዳደሪያ ደንብ መሰረት በርካታ መንፈሳዊና ማህበራዊ አገልግሎቶችን ሲሰጥ ቆይቷል። እንዲደራጅ የተፈቀደ ደብዳቤ በሀገረ ስብከታችን ከተደራጀ ሰንበት ትምህርት ከተደራጀ ከ6 ወር በኋላ የሀገረ ስብከቱ ደብዳቤ ነው። ይሄን ይመለከታል ማለት ነው። ይሄ የምትመለከቱት ፎቶ አሁን ህፃናት የነበሩ ከ4 ዓመት በፊት የነበሩ ህፃናት አጋጣሚ ፊት ለፊት አሉ። በጣም ትላልቅ ነው። በጣም ይገርም ሰው ማለት ነው። እና ይገርም ነው። ያያችሁት ነው። እሺ ይሄም ምስረታ ነው። ሰንበት ትምህርት ሲመሰረት ነው መጀመሪያ ላይ እዚህ ክርስትና ቤቱ ወይም አዳራሹ ካለበት አካባቢ ላይ ዛፍ ስር በእንጨት ጠርበን የነበረ መዝሙር እንትን የሚለው ይሄንን ይመስላል አቀማመጣችን። ይሄም የቀጠለ ነው። በዚያ ከዚህ በኩል ታዳሚዎች አሉ። እዚህ ደግሞ ወጣት የሰንበት ትምህርት አባላት መዝሙር ያቀርባሉ። እዚህ አሁን ደግሞ በተመሳሳይ የህፃናት ክፍል መዝሙር እያቀረቡ ነው የሚታዩት። እንግዲህ ይሄ ነበረ የዛን ሰዓት አልባሳት የለም ነበር። ይታያቸዋል ህፃናት። የችግኝ ተከላ በጎ አድራጎት ዘርፍና በልማት ዘርፍ እንግዲህ ሰንበት ትምህርት ቤቱ ያለውን ለማስታወቅ ሞክራለሁ። በአትክልተ ወንጌል ሰንበት ትምህርት ቤት አስተባባሪነት በቤተክርስቲያኗ ቅጥር ግቢ እንዲሁም በታቦት ማረፊያ ስፍራ ላይ ሰፊ የችግኝ ተከላና የእንክብካቤ ስራ ተከናውኗል። ይህም የቅድስት ቤተክርስቲያን ገጽታና ውበት እየቀየረ የሚዳሰስ ውጤት ያሳየ ነው። የሰንበት ትምህርታችን አባላት ችግኝ በምናፈላበት ሰዓት እንዴት እንደተዘጋጀ የሚያሳይ ፎቶ ነው። መጀመሪያ ዘሩን ከግብርና ባለሙያዎች አማክረን በዚህ መልኩ ነው የችግኝ ለቀማ ሲያደርጉ የነበረው። ይኸው ማየት ይቻላል። ችግኙን ከተለቀመ በኋላ እንደዚህ መደብ ከተዘጋጀ በኋላ ቦታው ከተዘጋጀ በኋላ በዚህ በፕላስቲክ ተዘጋጅቷል። ይኸው እነዚህ ሙሉ የምታያቸው የሰንበት ትምህርት ቤት መስራች አባላት ናቸው። ይህን ካዘጋጀን በኋላ በተዘጋጀለት ቦታ ላይ በእንዲህ መልኩ ወደ አፍልተነዋል ማለት ነው። ይሄ የተዘጋጀው ፍል ከሆነ ከዓመት በኋላ በ2015 ከደብረ ማርቆስ ዩኒቨርሲቲ እና ከግብርና ደብረ ማርቆስ ግብርና ጽሕፈት ቤት የተወሰነ ጨምረን በታቦት መውረጃ ላይ ችግኝ ተተክሏል። እዚህ ዙሪያውን በቤተክርስቲያን አካባቢ ተተክሏል ማለት ነው። በሰበካ ጉባኤ ይሁንታ ሰበካ ጉባኤው ይህንን ስናደርግ በተጨማሪ ድጋፍ ስለሚያደርግልን ይሄ የምታዩት ይህ ጫካ ደርሷል ማለት ነው። ይህ አትክልት ነው። በሚገርመው ይህ አትክልት እንደዚሁ ነው ደርሷል። ያያችኋት ያች ፍል ተፈልታ እዚህ ደርሳለች። ስማችንም አትክልተ ወንጌል ተብሏል። እኛ አይደለንም ያልነው። እኛ እንደ ሃይማኖት እንዲባል ነበር የፈለግነው። በአባቶች ፍቃድ በሀገረ ስብከቱ መልካም ፍቃድ አትክልተ ወንጌል ሰንበት ትምህርት ቤት ተብሏል ማለት ነው። የፋይናንስ አቅም ማጠናከርና የንብረት ግዥን በተመለከተ ሰንበት ትምህርት ቤቱ ለትምህርት ለመዝሙርና ለተለያዩ የውስጥ አገልግሎት ክፍሎች የሚያስፈልጉትን ወጪዎች በራስ አቅም ለመሸፈንና ራስን ለመቻል መጠነ ሰፊ የልማት ስራዎችን አከናውኗል። ሃይላንድ፣ የትኬት ሽያጭ፣ ጧፍ፣ የተለያዩ የልማት ትኬቶች በማዘጋጀት በመሸጥ ሰንበት ትምህርት ቤቱ የኢኮኖሚ አቅሙን እንዲያጠናክርና የአገልግሎት ክፍሎቹን ወጪ በራሱ እንዲችል ተደርጓል። በ2017 ዓ.ም አንድ እህታችን ዝማም የምትባል እህታችን ሶፋውን ለሰንበት ትምህርት ቤቱ አገልግሎት እንዲውል በማለት ሰጠችን። ያንን የሶፋ የበረከት ትኬት በማለት አዞር ነው። እናንተ ምዕመናን በተሳተፋችሁበት ማለት ነው። ከ300 ሺህ ብር በላይ አግኝተናል ማለት ነው። በዚህም ባገኘነው ይሄ ብር በሰበካ ጉባኤው መልካም ፍቃድ ከ205 ሺህ ብር በላይ ወጪ ተደርጎ 3 የጎላ ብረት ድስቶች፣ ፕሮጀክተር፣ ፕሪንተር፣ ኮምፒውተርና መሰል ጠቃሚ ንብረቶች ተሟልተዋል። ይህም የጧፍ ማምረት ስራ ሰንበት ትምህርት ቤቱ ሰበካ ጉባኤውን በማስፈቀድ በዚህ መልክም
ወንድሞቻችን እያመረቱ ይታያል። ቅድም የነገርኳቸው ሶፋን እህታችን ዝማም ሰጣናለች። እሷ በሰጠችን ምንድነው ሶፋ ይህን ሁሉ የምታዩትን ኮምፒውተር፣ ፕሮጀክተር፣ ብረት ድስት፣ ፕሪንተር ሁሉንም ማለት ይቻላል ሰንበት ትምህርት ቤቱ በዚህ መልኩ ሰበካ ጉባኤው እንድንደራጅ አድርገናል ማለት ነው። ከመቶ በላይ አልባሳት ነው የተገዛልን። በዚህ መልክ ነጭ ጫማ፣ ነጭ አልባሳት እንዲህ በአማረ ሁኔታ እንድናደርግ ያደረገልን ሰበካ ጉባኤው ነውና እስቲ ለሰበካ ጉባኤው አንዴ እግዚአብሔርን አመስግኑልን።